በእስልምና አስተምሮ ማንኛውም ሰው ያለው ሀብት የፈጣሪ የአላህ ስጦታ እንደሆነ ይታመናል። ሰው የሀብቱ ባለቤት ሳይሆን አደራ ጠባቂ ነው። ይህ አመለካከት በሰው ልብ ውስጥ ያለውን ስግብግብነት በመቀነስ ለሌሎች የማካፈል ፍላጎት ይፈጥራል። ዘካ በሁሉም ሰው ላይ ግዴታ አይደለም። አንድ ሰው ለቤት ወጪውና ለፍላጎቱ የሚሆነውን ሀብት አውጥቶ ትርፍ ያለውና ለአንድ ዓመት በእጁ የቆየ የተወሰነ የገንዘብ መጠን ኒሳብ ሲኖረው ብቻ ነው ግዴታ የሚሆነው። ይህም ደካማው እንዳይጎዳ፣ ባለሀብቱ ደግሞ ኃላፊነቱን እንዲወጣ ያደርጋል። አንድ ሙስሊም ካለው ትርፍ ሀብት ላይ የሚመጸውተው 2/5ኛውን ብቻ ነው። ይህ መጠን ለባለሀብቱ በጣም አነስተኛ ሲሆን፣ ለድሃው ግን ሕይወቱን ሊቀይር የሚችል ትልቅ ድምር ነው። ገንዘብ በአንድ ቦታ ታግዶ ከመቀመጥ ይልቅ በህብረተሰቡ ውስጥ እንዲዘዋወር ያደርጋል። ዘካ ለማን መስጠት እንዳለበት ቁርአን በግልጽ አስቀምጧል። ለድሆች፣ ለምስኪኖች፣ ዕዳ ላለባቸው፣ መንገደኞችና ሌሎችም ተለይተው ተቀምጠዋል። ይህ ገንዘቡ በትክክል ለሚያስፈልጋቸው ሰዎች ብቻ እንዲደርስ ያደርጋል። ዘካ የሚለው ቃል ትርጉሙ መንጻት እና ማደግ ማለት ነው። የባለ ሀብቱን ልብ ከስግብግብነት፣ የድሃውን ልብ ደግሞ ከቅናት ያነጻል። ማህበረሰቡ በኢኮኖሚው እርስ በርስ እንዲደጋገፍ በማድረግና አጠቃላይ ሀገራዊ እድገትን ያመጣል። ይህ ስርዓት በሚሊዮኖች ያሏቸው ሰዎች ለሌላው በማካፈል በዓለም ላይ ያለውን የድህነት ልዩነት ለማጥበብ የሚረዳ ድንቅ መሳሪያ ነው።